ያገለገለ መኪና ከገዛ የቀድሞ ባለቤት ያበላሸውን ሁሉ ስታሰራ ትኖራለህ። አስተውል፣ የምናገረው ስለ መኪና አይደለም። ቦዲዋን ብቻ በቀላሉና በርካሽ ዋጋ እጅ ውስጥ የገባችው መኪና በኋላ መንተፋተፍ ስትጀምርና የተባትን ማታውቀው አመል አምጥታ በየጋራዡ የቆመች ጤና ስትነሳ ዘግይቶም ቢሆን እንደተሸወድክ ይገባሃል። በአደባባይ ከመኪናዋ ጋር በታየ ቁጥር የቀድሞ ባለቤቶቿ እንዴት ያለ ርኅራኄ በአስፓልትና በኮረኮንች መንገድ ቀን ከሌሊት እንደነዷት ይባስ ብሎም ጎማ አልቆ በጨርቅ እየተቀባበሉ ሲያስኬዷት እንደነበር አንስተው ጀርባ የወሩ መሳቂያ መሳለቂያ ያደርጉሃል። በትርፍ እየጫነች በተለያዩ ሹፌሮች ተነካክታ የተለያየ አመል ይዛ የመጣችውን ኮል 3 አሮጌ መኪና የቤት መኪና ላድርጋት አትበል። የተለየ ሐሳብ ወይም አስተያየት ካለ ኮሜንት አድርግልኝ።